ሰውነት አያምርም? እኔ እንደማያውቅሽ እንደምታዩ አብደሻል። አንቺ እንደምታዩ በምን አውቃለሁ? የግቢ ሴቶች ሁሉ ያዩታል። ለምን በማይረባ ነገር ትጨቃጨቃላችሁ? አሁን ከዚህ ሁሉ ወንድ መሀል ሚኪ ብቻ ነው የታያችሁ? አንቺ ደግሞ ስለ ወንድ ምን አውቀሽ ነው የምታወሪው? አይ ሚኪ ፊዚክስ ጎበዝ ስለሆነ እንጂ ናቲም እኮ በጣም አንቺ ፈራጅሽ ነው ልጅ። እንዴት ነው ልጅሽ ነው የምጠቁሚው? ሃይ ዛሬ ደግሞ ምን ተገኘ? ቮሊቦል ምክንያት እባክሽ እኔና ሜሪ ሚኪ በጣም ተመችቶናል። እሱ ልጅ የግቢው ሴቶች ሁሉ ይመቻቸዋል። ግን ቆይ ቁጥር ሊያዝላችሁ እንዴ? አይሻችም እኩል ማካፈል? ዋው ናቲ ራሱ እንዴት አባቱ ሰውነቱ እንደሚያምር በጣም ተመስገን ነው ያንቺና የቤት ምርጫ አንድ አይነት መሆኑ። ጋይስ ኪሲንግ አላማራችሁ? በዚህ ውጥረት ሰዓት ብዙ ነገር ሊያምሽ ይችላል። እንግዲህ ሚኪ ከንፈር ላይ ማረፍ ነው። ግን ፍጠኝ፣ ምክንያቱም ስኮላሩን የሚያገኙት ወይ እሱ ወይ ቤቲ ናቸው። አንቺ ደግሞ ምን የቅናት አስመሰለብሽ? ግን ቆይ ለምን እንደዚህ አናደርግም? እነሱ 3 ናቸው አይደል? እኛም 3 ነን። አንዳንድ ተማሪ መጥበስ ማን ይፈልጋል? ኦኬ ኖሩ የቀደመ ሰው ብቻ ይሳ። እኔስ አንቺ ዝም ብለሽ ቸኪ። ለምን አለሁበት? ቆይ አንቺ ወንድስ መች ታውቂያለሽ? አረዝበት በሌ ከንፈሯን ቨርጅን ልታስወስድ ነው። ሶ ጋይስ በቃ ጸደቃለ። እኛም ሰዓት ማሳለፍ ያገኛል። Nafiman, assalamu. Dinish. ምን ይጉሩ? ቆይ ጠብቀኝ አንዴ አበባ ላምጣ። እሺ እሺ። ታውቃለህ እኔ ካለው የዚህ ሱቅ ከስተመር ምን እንደሚታያቸው አላውቅም። ብቻ በጣም ነው የሚበዙ። ይወደለሽ የመሬን እኮ ነው። ከስተመር እንዴት እንደሚያዝ ከፈለክ በደንብ አስተምርሻለሁ። እንዴ ቆይ ስኮላሩስ? አባ በሱማ ቀልድ የለም። ደሜንም ቢሆን እሰጣለሁ። አንተ ምን አለብህ ልጅ? እኔ ነኝ እንጂ ቤተሰብ የለ ምን የለኝ። ትምህርቴን ራሱ በእርዳታ መማር ልጅ። አረና እንዲህ ስትል አታፍርም? በየወሩ ዶላር እየተላከልኝ ትላለህ። ምን አላት ሚኪያውን? እስኪ ስንት ወጪ ያለ እስኪ አስቡ። እስኪ ቆይ የትምህርት ቤት ክፍያ አለ፣ ልብስ አለ፣ ጫማ አለ፣ ምግብ አለ አለ። ደግሞ ዛሬ ዘድሮ ሴቶች ይኸውልህ የደም ዝውውራቸው በብር ነው መሰለኝ የሚሰራው። በቃ የሆነ ነገር ስታይ አማረኝ ነው። እዚህ ጋርም ስታይ ደህና ነሽ? ቦይፍሬንዴ ሆነ ለሰው መስጠት ፈልገው በጣም ቢዚ ስለሆነ አንድ ገዛለት ፈልገው ነበረ። እስኪ አንተ አሪፍ ነው የምትለው ዋጋው ውድ እንደ ዋጋችን የኛ አሪፍ ነው ባይዘው እንጂ አዲስ የመጣች ቀናት በቅርቡ ኦኬ አሪፍ ነው። ስንት ነው? ዋጋው 400 ብር ነው። 450 ለዚች ጋር? አረ ለዚች ጋር It's not fair. ባሽናት እያልኩሽ አሪፍ ቀናት እኮ ያት በጣም ውድ ነው። ወይ በእናትህ ቀነስ። ፊክስድ ነው ዋጋ ይቀንሳል። ኦኬ እኔ በእናትህ መከራከር አልወድም። እዳወላት እሺ
ሄሎ ሃይ ሃኒ ምን በእናትህ ግዢ ያልከኝን ዕቃ ልገዛ ሂጄ ነበረ። በጣም ውድ ነው። 900 ብር ይላሉ። ኦኬ ልግዛ። ሃኒ የሰጠኝ ብር ግን እያለቀ ነው። ኦኬ see you bye ይሆናል። ኦኬ ምን ይደረግ ይሁን። አልጠፋም። እለቱ በደንብ አድርገሽ ኤክስኪውዝ ሚ እስኪ በእናትሽ እኛ ወሬ ማለት እስኪ ምን ትልቅ አደረግሽ? ሻይ አንተ ያማል ማለሽ ምናት ከስተመር ልታባርብኝ? ኧረ በእናትህ እቺ ደግሞ እንዲህ የብር ነቀዝ ምን አይነቱ አለሽ ደግሞ እኮ የሚገርም ገና አውርቼ ሳልጨርስልህ እኮ። ኧረ በጣም ነው የሚገርመው። እኛ ወንዶች እኮ ምስኪኖች ነን። ቅፈቹን እኮ አሁንማ በቃ እኛን ለመፍጀት ነው ተደራጅተው እንደዚህ ይመጥምጡን ብራችንን። አለቅን እኮ ናት። ፕሮፌሰር ታሪኩ ትልቅ ተስፋ የጣሉት እኔ ላይ ሳይሆን ሚኪ ላይ ነው። ለዚህ ነው አበል የምታጠኝ። እኔ ከማንም ጋር አልተፎካከርኩም። ማድረግ ያለብኝም ብቻ ነው ማረገው። ለማንኛውም እኛ እንዳትሽን ለስኮላር ባይሆንም ለመመረቂያ ውጤት ያስፈልገናል። ጋይስ ሚኪ ላይ ታቻችኋል? ኦ ማይ ጋድ ቅድም በሱቅ በኩል ሳፍ ሚኪ እንዴት እንዳማረበት you have no idea ታውቂያለሽ? ሚኪ አቁሜ ስፒ I swear to God እንዴት እንደሚያምር በቃ ጉዳዩን ናፍጥነው። ፕሊዝ ዴድላይኑ መቼ ነው? ደግሞ ወንድ ልጅ የሴት ከንፈር ላይ ለማረፍ ሰኮንዶች ይበቁታል። ምን ነገር አይሆንም። አብሽት እንዴ ለኛስ ክብር ሲባል እነዚህ ልጆች እኮ ተማሪዎች ናቸው። ደግሞ ነገ ስማችንን ቢያጣፉትስ? እሺ ላንቺ ሲባል ለምን ከ3 ቀን በኋላ ይሆናል? Thank you ይሄ 3 ቀን 3 ወር ሆኖ እንዳልስቅ ብቻ ደግሞ ግንሽ እንዳንቺ ካንቀላፋን እንኳን 3 ቀን 3 ወር ማለቃለ። ኦኬ ጋይስ ለማንኛውም ማስረጃ ማምጣታችን እንዳይረሳ። ማስረጃ? እነሱን ለመሳም ማስረጃ? አረ እና ታዲያ ሁልሽም ዝም ብለሽ መተሽ ተሳምኩ ልትይ ነው? ኧረ እባክሽ እነዛን ጀልጋጎች ለመሳም ብቻ እንዳይሆን ቢሆንም እኔ እኮ የሚገርመኝ እነሱ ሳይደርሱባችሁ እናንተ እንዲህ የምትመጻደቁት ነገር። ቆይ ለእናንተ ማስረጃ ሲባል እኔ ከንፈሬን አሻራ ላስነሳም ማለት ነው። አትቀልጂ ሜሪ። ወይኛ ፊት መሳም አለብሽ ወይ ደግሞ ቪዲዮ ምናምን ምንም አይሰራም። በቃ በምንሳምበት ቦታ አሳማኝ ማስረጃ ማቅረብ ነው። ዳስ ኦኬ አቃለላችሁ። ካሻራ ፍለጋ ወደ አይን ምስክር ፍለጋ። ለማኑ ስንት አይን ምስክር ነው የሚያስፈልጋችሁ? የአይን ምስክሮቹ ማኛ ነው ነው። ታዲያ አብረን ልንከራተት ነው? አንቺ አትንከራተች። ዝም ብለሽ ደርሷ ፈተና እኮ ደርሷል። ስሙ ጋይስ ተስማማችሁ? በቃ ምን ማድረግ ነው ያለብን? እነሱ ምን ስምበት ቦታ እኛ አካባቢ ነው መሆን ያለበት። በጣም አሪፍ ይመቻችኋል። አንድ ጥያቄ ልጠይቃችሁ። ናቲ ነው የሚስማው ማለት? ናቲ ማን ይሳማው? እዚህ ጋር ደግሞ ሆት እነሱ ናሆሜ ኦይ ጥጦ ታችለ ፍሪጅ ውስጥ ነው ቀጥታ ላጣለስ ሪጭ ይሄ ማለት ሚኪ ይሄስ ጓደኛ ቢኒ What's wrong with you? አንድ ሰው ብቻ ደህና ውጤት ያምጣ? ሁላችሁንም በእኩልነት አይደለም እንደማስተምረው? ከአራት ሴክሽን አንድ ቤቲ ብቻ ናት የኔን ፈተና የደፈነችው። ሚኪ በጣም በተስፋ ጠብቄህ ነበር። ውጤትህ ግን በየዕለቱ እያሽቆለቆለ ነው ያለው። በዚህ አይነት ለስኮላርሺፕ 2 ተማሪ ማግኘት በጣም ይከብዳል።
አንተ እቺ ቤት የሚሏለች ግን እንዴት ነው ፕሮፌሰሩን ፈተና የደፈነችው? ምን ሆነ? አልተረጋጋ እንጂ። እኔ እኮ የሚገርመኝ አንቺ ልጅ ግን የአንስታይን ኒውተን ጭንቅላት የሰፈረብሽ። ከሰራሽበት የሁሉም ሰው ጭንቅላት ከኒውተንና ከአንስታይን አይተናል። በይ አትራቀቂብን። ኦፍ ኮርስ ሃኒ የፕሮፌሰሩን ጥያቄ መለስ የቻለ ጭንቅላት ከአንስታይን ያንሳል ብዬ አላምንም። በአንቺ የፕሮፌሰሩን ሁሉ ጥያቄ እየመለሽ በእኛ ላይ ዙሩን አታክሪብን። ጋድ ነፍሴን አየሽ? የሱም ውጤት ተበላሽቷል መሰለኝ። ፕሮፌሰሩን እኮ እየለመነ ነው። ታውቂያለሽ ፕሮፌሰሩ በጣም የሚመኩበት ተማሪያችሁ ነበር። ሶሪ ቤት ውጤቱን ጠራርጋ ወሰደችው። ታውቃለህ በጣም ማከብር ተማሪ ነበርክ። አውቃለሁ። ከዚህ በኋላ እንደዚህ አይነት ውጤት አይደግምም። አንተ ብቻ አንድ እድል ስጠኝ። ሚኪ እውነቱን ንገረኝ፣ ፍቅር ያዘህ እንዴ? ኧረ በፍጹም ፕሮፌሰር፣ ይሄንን ውጤት ከጣሉልኝ የሚቀጥለውን ከሁሉም በላይ ለማምጣት ቃል እገባለሁ። አንድ ነገር ልንገርህ፣ ካሁን በኋላ የማመጣው አሳይመንት ከባለፈው ቢከብድ እንጂ አይቀልም። ደግሞ ስላንተ ያለኝ ግምት ታውቃለህ። ኢትዮጵያ ከምትፈልጋቸው ፊዚሻኖች አንዱ አንተ እንድትሆንልኝ እፈልጋለሁ። ይገባኛል። አንተ ብቻ አንድ እድል ስጠኝ። ስናያለን። ሚስተር ፊዚክስ እንደተባለ ቤት ውጤቱን ጠራ። በቃ እንዲህ እንዳማረብን ሰብሰብ ብለን ፎቶ እንሳያ። ያሽ እኔ ገረመኝ። ከትምህርት ቤቱ አንደኛ አስቀያሚ ሆነሽ ልጅ የትምህርት ቤቱ ጂኒየስ ተማሪ ማለት። አንተ ደግሞ እስቲ ቤቲን ጠባሳ ሳይኖርባት አስባት። ከነዛ ጃርት ከመሳሰሉት ጓደኞቿ በምን ትለያለች እንዴ? ጓደኞቿ ስትሉ ምትዝ እንዳለኝ ታውቃለህ? ባለፈው ሳምንት በእናንተ ላይ ሲያሲዙ ሰምቻቸዋል። ምን ሲያሲዙ ማለት? እኔ ከኋላቸው እንደነበርኩ አላየኝም ነበር። ሶስቱም ሴቶች ከናንተ አንዳችሁን ቀድሞ በሳመ ሲፎካከሩ ነበር። በላው ተረጋጉ። አንተ ደግሞ መሳም ምናምን ሲባል ጥርስ በጥርስ ትሆናለህ እንዴ? ይሄ ነገር በደንብ መጣራት አለ። በደንብ እንጂ ሚኪ። እስኪ ቆይ ነው ማንን ለመሳም የተፎካከሩት? ኖሩ ልጅ ሁሉ ሰምቻቸዋለሁ። ብቻ ወንድ ልጅን መሳም ቀላል እንደሆነም ሲያወሩ ነበር። ጋይስ እኛ ደግሞ ለምን እንደዚህ አናደርግም? ሶስቱንም በምንም አይነት ታምር ፊት ማሳየት የለብንም። እሺ በቃ ቀብረር ማለት ነው ያለብን። አንሳም ያማል እንዴ? እንዴት ነው የምታስበው? እነሱን ከተመኙት ከንፈል ላይ ይረፉ። እኛ ደግሞ እስቲ ናት ያስበው በእናትህ። እነሱን የመሰለ እንጆሪ መግመጥ አግኝተን ቢኒ ምን ሆነሃል? ቆይ እንዴ እነሱ እኛ እንደዚህ እንደ ተራ ነገር እያዩን ልባችንን ማሳየት አለብን? ስሙኝ፣ እኔ ግን የነገርኳችሁ እንድትጠነቀቁ ነው። እሺ እባክህ ስማ። ይሄ ደግሞ ከምንድን ነው የምንጠነቀቀው? ከትምህርታችን ነው። በኋላ ትምህርታችን ላይ የሆነ ነገር ቢከሰትብን ቆይ አንተ የለህበት ምን አስጨነቀ እንዴ? የታጨነው ሶስታችን እነሱም ደግሞ ሶስት ናቸው። እኔማ ጫፋቸውን አልነካምሽ። ድሮ ስትነካቸው አመለጠኝ ብለው ግን ነው እስከመቼ ችክፈርተ ተዘልቀዋል እንዴ? አንተ ልጅ ደፈር በል እንጂ እንዴ ሚኪ አይባሉም እኮ። ለዚህ ነው ስለ ቺክ የምንነግረው። ምን ላድርግ ጨነቀኝ እኮ ይወስቲ አቦሱን ተውትና በቃ እንደነገርኳችሁ። እሺ ጋይስ ሁላችንም የመጨረሻ ቀብረር ማለት ነው ያለብን። እሺ ከዛ በከንፈር ምናምን የተጀመረ ቀልድ በፍቅር ብድ ብለው ትምህርት ቤቱን አውጤ ሲያረጉት ያኔ ጋይስ በትምህርት ቤቱ ከኛ በላይ ወንድ አይኖርም። እሺ አማኑ ቢኒ ምን ነው ከተሻ
ምንም አልተመቸኝም። አቦ ፈታ በላ ቢኒ በእናትህ ምን ሆነሃል እንዴ? እስኪ አስበው እስኪ እንዲሆነ ነገር እኮ አድርገው እኮ ነው የቆጠሩ በቃ የመች አራዳለ ክቡለትሽ እምነትሽ አሜን። አንተ ወዳቸው ነው ምናፈረሽ ጨዋታው ሊጀመር ነው። ለጥቂት ደቂቃዎች ላናግር ይችላል? ያኛው ተመሰለቷል ዛጋ ምን አድርጎ ነው የሚያስበው? ነው ካፌ ውስጥ ተማሪ ማለት ስላናገርኩት አክት ማድረጉ ነው። እኔ ላይ እኮ ነው አክት ያደረገው። የኔ ቆንጆ ምን አናደደሽ? እንዳልሽው ካፌ ውስጥ ተማሪ ማለት ትንሽ መንደባረር ፈልጎ ነው። እኔ ራሄል ላይ ማንነቴን ደግሞ አሳየዋለሁ። እሺ እኔ የምልሽ ዛሬ አብረን ማጥናት እንችላለን? ከተመቸሽ ወይ እኔ ጋር አንቺ ጋር፣ ከቻልሽ ግን እኔ ጋር ማደር እንችላለን። አንቺ እኮ ነው የማናግረው። ምን አልሽ? የት ሄድሽ? ዛሬ አብረን ማጥናት እንችላለን? ሹ እንችላለን። እት ካፌ ላይ ያየሁትን ድንጋጤ መቼም አልረሳውም። እኔ እኮ ቆይ የሚገርመኝ እኮ ከነሱ ውጪ መኖር አንችልም እንዴ? አባታችን እንዴ እኔ ከነሱ ውጪ ነው ያለሁት፣ ወደፊትም ከነሱ ውጪ ነው የምኖረው። ኧረ እባክህ አንተ ድንግልናን የምትገፍላት ነው። ምን አይነት ነው ይደም? ስማ ሚክ፣ አንተ ላይ ጆፌ ጣለችውን ቺካው ቀናታል። አሁን የቀረኝ እኔ ቢኒ። እናንተ ትቀልዳላችሁ። እኔ ፊዚክስ አሳይመንት እንዴት እንደምወጣው ግራ ገብቶኛል። እንዴ መቼ ሰጡ? ከባለፈው እንደሚከብድ ነግረውኛል። ኧረ እባክህ አጎት ግን አደገኛ ሰው ናቸው። አንተ ይሄንን ነገር ግን ተሳስተህ ትምህርት ቤት ውስጥ እንዳታረግ። ኧረ ሚኪዬ ፕሮፌሰር አይደለም። እውነት ግን ሚኪዬ እቺ ፊቷ ላይ ታቱ ያለባት ልጅ ስለበለጠች ፕሮፌሰር ተናደዋል። ግልጽ እኮ ነው። አሁንማ ታውቃለህ፣ በሷ ተበልጬ ስለተገኘው በጣም አዝኖብኛል። ይሄን ያህል ታዲያ ሴት ማባረር ታችሁ እንደኔ ይቸክላችሁ መማር ነው። ይሄ ልጅ ውይ በእናታችሁ ስለምታሳዝነኝ ነው እንጂ ድድል ነበር እምልሽ። አንተማ ምን ሐሳብ አለብህ? ፊዚክስ የሚባል ኮርስ አትወስድ። በወስድም እወጣዋለሁ። አይ ናሆም እንደምታስበው አይደለም። የፕሮፌሰር ጥያቄዎች ትንሽ ከበድ ያሉ ናቸው። ጃባት ጉረኛ ባይ ጉራሽና ቁሚና ቢ አይ ጋርሶች ሰላም። አረ እንዲያራ አይገባም ከምግብ ላይ እንዴ ማሚ ላጉርስሽ። የተባረከ ብሉ የተባረከ እቺ ባለታቷ እሷ ሙርር ውስጥ አለችበት። አንተ እያላገጥክ ነው። ሙርሬቱ ስትይ ምናምን የመጨረሻ ትርበተበታለች አልኩ። በዛ ላይ ደናደርክ አትሬበስ ምን ቪዲዮ ብሬን እኮ ነው እግዚአብሔርን። ቆይ እኔ ምን ናት ይሄ ሰላምታ እዚህ ትምህርት ቤት ውስጥ በኩል ገባ? ምን አውቃለሁ ቢኒ ምን አውቃለሁ። በእናትህ ፈልገና ቢቱ ጋር ነው። ኧረ ፍሬንድ ስታመራ ነው የሚያገኘሽ። ታመራለሽ እንዴ? ፈታ በይ። የብር ትፈልጋለህ አይደል? ነፃ ሁኚ። አብሽ
ሀይ ሄይ አበባና ጥሩ የስጦታ እቃ ፈልገን ነበር። ጥሩ፣ ሁሉም አለ። ለምን የሚሆን የፈለጋችሁት? ለወለደ ሰው። የተወለደው ወንድ ነው ሴት? ለካ እሱም አለ፣ አልጠየቅንም። ግን ለሴት ይሁን ችግር የለም። ለሴት ይሁን። አንድ ትምህርት ቤት እየተማርን እንደማንተዋወቅ ስንሆን አይደብርም? ለመሆኑ የት ነው የምትማሩት? አላውቅሽም ለማለት ነው። ምን ዲፓርትመንት ነሽ? ፊዚክስ ዲፓርትመንት። ስምሽ ማን? ሜሪ እባላለሁ። አላስታውስኩሽ። ሀና እባላለሁ። ይቅርታ አላስታውስኩሽም። አንተስ ስም የለም? አሁን አውቃለሁ ስትይኛል ነበር። አንተ ስም የለም? አሁን አውቃለሁ ስትይኛል ነበር እንዴ? ቆንጆ የፎቶ ተሰጥቼልሻለሁ። ችግር የለም። ስንት ነው? 300 ብር። ሚኪ አበዱ እኮ ልጆቹ በዳት። በዚህ አይነት የሱቅ ዕቃ ተቸብችቦ አለቀ ማለት ነው። ተሸበቸበ ብቻ ለማዘር ንገራት እሺ፣ ኦርደር እንድታረግ። እራት በላሽ? ከጓደኞቼ ጋር በልቼ ነው የመጣሁት። በቃ አረብሽሽ። ደህና ነው ይባል። ሰላም ነው። እንዴት አመሻለህ እንዴ? ጓደኞቼ ጋር ሻይ ቡና ምናምን ስንል ዝም ብሎ መሸ ሰዓቱ። ዛሬ ምን ግርጥ አለ ታዲያ? ከትምህርት ቤት ውጪ ክብር አይወድለትም ያለህ ማን ነው? መቼም የኔን አቅም ለመፈታተን ነው አይደል እንደዛ አይነት ከባድ አሳይመንት ተሰጣው። በህይወቴ ከማረሳቸው ተማሪዎች አንዷ ቤተልሔም ታጠቅ ናት። አይ ጋሺ፣ በህይወት የማትረሳው ተማሪህማ እኔ ነኝ። የእህቴ ልጅ ስለሆንክ ጋር አይደለም አለ አይደል እንደው የምጥር ተማሪ ስለሆንኩ ለእኔ አንተ ወይም ቤቲ ጎበዝ ተማሪዎች መሆናቸውን የምለየው በዚህ አሳይመንት ነው። እሱን እንኳን ተው። አሁን ያወጣኸውን አሳይመንት ድፍን እናደርግልህና ያኔ ይሆናል አይደል? ወሲ እንዴ እና ወዴት ነው? መሽቷል። አንድ ማነበው መጽሐፍ አለ። እስቲ ልሂድ። ሻዩ ነው በቁም ሻዩ በሉ ደህና ደሩ። እሺ እመጣለሁ። ቻው። እሺ ደህና ደር። እኔማ እሸኝሃለሁ። ቁርስ
አይ አይ ሰላም ነው? ምን እያጠናሽ? ፕሮፌሰር በጣም የሚያደንቁሽ ተማሪያቸው ነሽ። እኔም ፊዚክስ የምወደው ትምህርት ነው። የአሁኑን አሳይመንት እንዴት አየሽ? ማለት የሚከብድ ይመስላል። ለእኔ እንደዛ አልመሰለኝም። እውነትም አሪፍ ተማሪ ነሽ። የኔ ቆንጆ ቆየሁብሽ አይደል? እንሂድ። የት? ቀጠሯችን ረሳሽው? ይቅርታ ለ2 ደቂቃ ብቻ ነው ስትይኝ ሰዓት የለም መሄድ ይኖርብናል። ላወራት ነበር። ኦኬ 2 ደቂቃ ሰጥቻለሁ። ሰዓት የምሰጥሽ እሷ ናት? ጓደኛዬ ናት። ኦኬ ለማንኛውም ስለ አሳይመንቱ ነበር አይደል የምናወራው? እኔ ትንሽ ከብዶኛል። ለሪፈረንስ የሚሆኑ መጽሐፍቶችን እያገላበጥኩ ነው። ቢሆንም ግን እንዳንቺ የምወጣው መሰለኝ። ታዲያ እኔ ምን ልርዳ? አንድ ነገር ሁለት አባይ የአሁኑን አሳይመንት ሙሉን አትስሪ። አልገባኝም። ይኸውልሽ ፕሮፌሰር ይህንን አሳይመንት የሰጡን በባለፈው ጥሩ ውጤት ስላላመጣን ነው እንጂ ለአንቺ አይደለም። ይሄኛውን እንኳን ጥሩ ውጤት ባታመጪ ያኛው ይያዝልሻል። እና ለምን አውቄ እሳሳታለሁ? አንተ እንድትበልጥ አይደለም፣ አትሊስት እኩል እንድንሆን። ይቅርታ፣ እንዲህ ማድረግ የምችል አይመስለኝም። ይሄ ለእኔ በጣም አስፈላጊ ስለሆነ ነው። በምትኩ ደግሞ የፈለግሽውን አደርግልሻለሁ። አስቢበት። ቤቲ ምን አባቱ ነው የሚልሽ? ስለኛ ነው አይደለ? ማን ነው? ይሄ ሚኪ ነዋ። ቅድም አብሮ ሲያወራቻቸው ነበር። መጀመሪያ ማን አባቱ ተንጠባረራለሁ? ሽማግሌ መላኩ ነው። መጻፍ ፈልጎ ነው። ይቺ ዳዳ ሪቺዬ፣ አንቺን በተራሽ ጥብርር ነው። ሃይ ዛሬ ክለብ እኮ ይቀወጣል። ምን ተገኘ? የግቢው ተማሪ በሙሉ እንቀውጣለን እያለ ነው። ታዲያ ምን ችግር አለ? ይቀወጥ
ትላንትና የቤቴ ለትላንቱ ደግሞ የሚያውቅ አሁን ጨዋታ ተጀመረ። ሶስታችንም እንፈልገውን አግኝተናል። አሁን ማን ነው ቀድሞ የሚስበው? ሚኪ ትላንትና በጣም አምሮበት ነበር፣ ግን ከቢና አይበልጥም ነበር። ታኒ አንድ ጥያቄ ልጠይቅሽ። ፊዚክስ ነው? እሺ ጠይቂ። ናቲን አፍቅረሽው? ዋት? እኔ ሀና ነኝ ከተማሪ ምናምን ፍቅር የሚይዘኝ? አንቺ ልጅ አብደሻል እንዴ? ቤትዬ ሁላችንም ቢሆን ለፈን ያደረግነው ነገር ነው እንጂ ማናችንም ከማናችን ፍቅር ይዞ አይደለም። በቃ ጌም ነው። ጌሙ ሲያልቅ ኤቭሪቲንግ ኢዝ ኦቨር። ቆይ ይሄ ጨዋታ ለምን አይቀርባችሁም? አንቺ ልጅ በእናትሽ ምን ሆነሻል? ይሄ ደግሞ ከአንቺ ጉዳይ አይደለም፣ አያገባሽም። አንቺ ስለ ወንድና ስለ ሴት ምንም የምታውቂው ታሪክ የለም። ስለዚህ ዝም ብለሽ ቸኪ። ሃይ ሰላም ነው? ሰላም ነው። ጠፍተሻል ትታይ አለ። አሰብሽበት? አሁን የማደርገው ነገር አባቴን በጣም እንደሚያሳዝን አውቃለሁ። ለህይወቴም ለመጀመሪያ ጊዜ አውቄ ልሳሳት። ይሄማ ሚስጥር ነው መሆን ያለበት። በምትኩ አንተም ለኔ የምታረግልኝ ነገር ይኖራል። ኦኬ፣ የምችለው ከሆነ ችግር የለውም። ጓደኛህን ወድጄዋለሁ። እንዴ አንቺም ጨዋታ ውስጥ አለሽበት እንዴ? የትኛው ጨዋታ? ጓደኞች ለመሳም የተፈቀሩት። በምን አወቃችሁ? እሱን ተይውና ይሄ ከምርሻል? የትኛው ጓደኛዬ? ለማንም ተናግሬ አላውቅም። በጣም ስለጨነቀኝ ሚስጥር አድርገህ እንደምትይዘው እርግጠኛ። ከዚህ በኋላ እኮ በእኔና ባንቺ መሀል ትልቅ ሚስጥር አለ። ህግ መጣስ። እኔ ለማንም አልናገርም። እኔንም ለማንም አልናገርም። አሁን የትኛውን ጓደኛዬ እንደሆነ ንገሪኝ። ናቲ። ናቲ? የምችለውን ሁሉ እሞክራለሁ ቤቴ። ተሳካም አልተሳካም ግን ለማንም እንደማልናገር ቃል ገብቼሻለሁ። ስማ እኔ የምልህ እንቺ ቤቲ የት ሆና ደግሞ ቤቲ ናታ ፕሮፌሰር የሚያደንቀው ልጅ? እቺ ፊቷ ላይ ታቱ ያለባለች ምን ሆነች? ናቲ ግን እሷ ልጅ ልብ ብላ አይታታል? ጠባሳ ባይኖርባት እኮ ቆንጆዬ ልጅ ነበረች። እሷ ልጅ በት ምንም አይታይም። አንተ ግን ምን ተሰምቶ? አይዋ ከዚህ ይልቅስ አናስተላልች አንተና ሬል ተመሳስታችኋል። ናቲ እየተጫወቱብን እንደሆነ ግን አትርሳ። እና ምን ችግር አለው እንዴ? እኛ ምን እናላግጥባችኋለን? አንተ ነው ነገ ናቲ እናገኘዋለን። ነገርከው እንዴ? አልነገርኩትም ግን አስተዋውቃችኋለሁ። ሃይ
ነው በአስቸኳይ ያስጠራች? ፓርቲ ልናዘጋጅ ነው። ታዲያ የት ነው የምናዘጋጀው? አባቢ በሚቀጥለው አርብ ፍላይት ስላለው ያው እዚህ ነው። ምንም በማስመልከት ነው ፓርቲው? ከነቢኒ ጋር ያለንን ጌም ለመጨረስ። አንቺ ልጅ ቆመሽ ልትቀሪ ነው እንዴ? ነይ ግቢ። የሚደርስብሽን ታዋጫለሽ። ምንድን ነው የማዋጣው? ገንዘብ ነው አለ ፓርቲ የሚሆን ገንዘብ። እንዴ ከየት አመጣለሁ ከአባቴ ካልተቀበልኩ? እኮ አሁንም ከአባትሽ የሆነ ነገር ብለሽ ተቀበያ። ምን ብዬ ነው የምቀበለው? ባለፈው ለሾፒንግ 2 ሺህ ብር ተቀበልኩት አይደል? እኮ አሁንም ለሌላ ነገር ብለሽ ተቀበዩ። አንቺ ልጅ ሰሞኑን ጸባይሽ በጣም ተቀያይሯል። በጣም ዝምታ መተከዝና ነው ልትሻል። ቆይ ምን ሆነሻል? ምንም አልሆንኩም። ፕሊዝ ጋይስ አሁን ሁሉንም ተውትና ለፓርቲ የሚሆነውን ነገር ብቻ ተሰብስበን እናውራ። ግን ምን ሆነሽ ነው? ልጅ ሆኜ ነው ሞግዚቷ ዳዴ እንድለቀኝ የጣደችው ላይ ተገለበጠብኝ። በጣም ያሳዝናል። እኔ ግን ትዝ አይለኝም። አሁን ግን በጣም ይሰማኛል። ከጓደኞቼ በታች የሆንኩ ይመስለኛል። ፊቴን በመስታወት ማየት ራሱ በጣም ነው የሚዘገኘው። ያን ያህል እኮ ያስጠላል። ጠባሳው ደግሞ ባይኖርብሽ ቆንጅዬ እንደሆንሽ መገመት አይደለም። አሁን ናቲ ምን ልትለው ነው? ምን በቃ አሁን አብረን ሲመጣ ሻይ እንጠጣለን። ከዛ ምሳ ምናምን አሳይመንቶች እንስራ ምናምን በሚል ትግባባላችሁ። ሴት አይደለሽ እንደ አንቺ። የሚወደኝ ግን ይመስላል። ቤቲ በራስሽ ኮንፊደንስ ነሽ። በቃ ከላይ ያለውን ነገር እርሽ። ኦኬ እንረዳ በቃ ገብተን እንጠብቅ። ስማ እነሆም እየጠበቁ ነው። ቤቲን አላየሃትም እንዴ? ሃይ ሃይ። ፕሮፌሰር ሁሌ የሚያደንቋት ቤቲ ማለት እሷ ናት። ፊትሽ ላይ ባለው ታቱ የምናውቃትማ ጎበዝ ተማሪ በመሆኗ ነው። ባይን የምናውቃት ማለት ነው። በቃ እኔ ልሂድ። ተጫዋች እንዴ? ልሂድ። ልሸኝሽ? ነገ ላይ ብራንድ አንተ ልጅ ያማል ልጅ ጭንቅላት አይሰራም። ምን ሆናል ፍሬንድ? አሁን በስነ ስርዓት ሰላም ብትላት የሚጎልብህ ነገር አለ? ከዚህ በላይ እንዴት ሰላም እንድላፈልግ? እስቲ ራስን በሷ ቦታ ሆነ አስበው። አንተ ልጅ እያለህ ምንም በማታውቀው መልክ የፈላዋ ቢደፋብህ ነው። አሁን እኔ ለሷ ያልካትን ብለህ ምን ይሰማሃል? እሷን ፈልገው አይደለም እንደዚህ ነው። ስለዚህ ፕሊዝ ለኔ ስትል ፕሮፊት አሳያለሁ። ለኔ ቆይ አልገባኝም እንዴ? ወዳት አለ እንዴ? ደስዋታስ በወዳት ነው አለው። አቦ በቃ ጨቅጭቀኛል። ቻት ምሰራው ስራ እኮ ማነር የሚባል ነገር የለውም። ምንድነው ችግር አንተ? ኧረ በእናትህ ሚኪ ራስን እንደ አደገኛ አታስብም። ሁሉም ነገር በቃ ያልገባል አንተ ነው። ኧረ ይደብራል። ኧረ በእናትህ ደግሞ ስለ ቺክ ለኔ ልትነግረኝ ትፈልጋለህ እንዴ?
ኦኬ ዛሬን ክላስ ጨርሰናል። ወደ ውጤታችሁ እንሂድ። በዛሬው ዕለት በጣም ደስ ብሎኛል ሚኪ። በዚህ ውጤት A+ አግኝቷል። ኤክሰለንት። ለኔ ምን እንዳደረግሽልኝ አልገባሽ። በህይወቴ ትልቅ ነገር ነው ያደረግሽልኝ። ለዚህ ነው ይሄ መሰለ ራት ይጋብዝ። ወደድሽው? ቴንክ ዩ። አንድ ስጦታ አዘጋጅቼልሻለሁ። በጣም ነው የማመሰግነው። በጣም የምወደው መጽሐፍ ነው። እኔም የምወደው መጽሐፍ ስለሆነ ነው። በነገራችን ላይ ጅላችንን አናስታውስ ነው። ከናቲ ጋር ያለውን ነገር ሁሉ እየሞከርኩ ነው ይመስለኛል። ካላቅሜ ነበር የተንጠራራው። እሱ በጣም መረናናስ። ለምን? አንቺ እኮ በዚህ ዘመን ካሉ ሴቶች ሁሉ በአስተሳሰብሽ ላይ ታሽሽ። አንድ እውነት ልንገርሽ፣ ናቲ በጣም ይደለኛል። እንዳትቆሪ ደግሞ። ፓርቲው ላይ ትገኛለህ? ስትልጅ እኔ ወደድኳት ቀልቤንም ልቤንም ጨርሼ ሰጠኋት መላውን ሀሳቤን አንቺ ውስጥ ተሽዋል በፍቅር ጠቅለሽ ጭራሽ ገዝተሽዋል አንዱ ለአንዱ መኖር እድል ነው መዋደድ አፍቅሮ መፈቀር ጸጋ ነው መላመድ እንደራስ ያርጌን እንዲስወድሽ አትራቂኝ ከኔ ስፈልግ አልጣሽ ነፍስ አልቀረልኝ እንዲያው ስወድሽ ምን ይሻለኛል መላጣሁልሽ አልቀረልኝ ለምን ደስ እንዳልከኝ ታውቃለህ? ኩሩ ወንድ ስለምወድ። እርግጠኛ ነሽ? አንተስ ደስ አላልኩም? ሁሉም ሰው ቆንጆ ሴት ይወዳል። ውበትንም አደንቃለሁ ብለሽ ነው?
በውበቴ ብቻ ነው ደስ ያልከው? ሌላ ነገር ይችላል አየት። እሱማ ማየት ይቀራል። ኧረ እባክሽ አይዋለሁ። Tell me one good widow. Tell me why don't you be mine? Tell me one good widow. Tell me why don't you be my girl? በነገራችን ላይ አይኗ የሚያምር ሴት በጣም እወዳለሁ። ወንዶች ግን ለምንድን ነው ለይታችሁ የምታዩት? ምን ነው ሁሉ ነገር ቆንጆ ነው ለማለት ፈልጋል? ኦፍ ኮርስ ትጠራጠራለህ? እኔ እኮ የሚገርመኝ ሶስታችሁም ከትምህርት ቤት ሴቶች ለየት የሚያደርጋችሁ እኮ በቃ አለ አይደል ከማንም የተሻለ ነን ብላችሁ ማሰባችሁ እኮ ነው። ታዲያ ችግር ምን ላይ ነው? አይ ምንም ችግር የለም ብቻ ኮንፊደንሳችሁን አደንቀዋለሁ ለማለት ብዬ ነው። አንዱ ለአንዱ መኖር እድል ነው መዋደድ አፍቅሮ መፈቀር ጸጋ ነው መላመድ የኔ ስለት እለት ፍቅሬ ይጨምራል ካየውስ ጀምሮ ቀልቤ ካንቺ ከርሟል ከሰከንዶች በኋላ ጨዋታውን ጨርሰዋል። አይናችሁ እኔ ላይ ልትሰሚው ቅሬታ አለሽ? እንዳትቀደም ይፍሬ። ህጉን እንዳትረሱ። የሚስሙ እነሱ ናቸው እንጂ እኛ አይደለንም። አንቺ ደግሞ ምን ስለሆንሽ ነው በየጊዜው ህግ የምታረቂው? እሱማ ማን ፉክክር ያስፈልጋል? ቤት እንኳን ከፈለገች አሁን ሄዳ መሳም ትችላለች። ዋናው ቁም ነገሩ እሱ ሳይሆን እነሱ እኛን ይስሙናል ወይ ነው። Surely you have become and see not to captivate your fancy. Surely you not have to worry. Come get in my love, sorry. Tell me one good
ጋይስ በህይወቴ ቆንጆ ሲደነቅ ለመጀመሪያ ጊዜ አየሁ። እንዴት ደስ እንዳለኝ። ከዚህ በኋላ ፍቅር በእንብርክካቸው ነው የሚያስኬዳቸው። ያኔ እኛ በተራችን ቀብረር ማለት ነው። የት አባታቸው እንዲህ እያደረጉ አይደል የሚጮቱት? ግን ለምን የማይረባ ነገር ትናገራላችሁ? እናንተስ በወንድነታችሁ ለመኩራት ነው ያደረጋችሁት? እውነቱን ለመናገር እኔ ሜሪ ተመችታኛለች። ግን ወደድኳት ብዬ እንደወደደችኝ ሳላረጋግጥ እጅ አልሰጥም። እኔ እናንተ መነጋገር አለብን። የምናወራው ነገር አለ። ቢኒ አንዴ ወርጅል። ለምን? አንዴ ቢኒ። ኦኬ አንተስ ሀናን ወደሃታል? ደስ ትላለች። አይ ነው ደስ ትላለች። ወደሃታል? አብዳ። አንድ ሴት ብታፈቅረህ ፍቅሯን ለመቀበል ምን ያህል ዝግጁ ነህ? ሊኪ ብዙ ጠጥታለ። የምናወራው ነገር ቁም ነገር መሰለኝ። ይሄ ዛሬ ምን ነክቶታል? ቆይ ማንነቷን ሳላቅ ምናምን እንዴት ነው ስለመቀበል ማስልክ? እኔ አውቃታለሁ። በጣም ጥሩ አስተዋይ፣ የሚገርም ጭንቅላት ያላት ልጅ ናት። ናቲ ሁሌ እኮ ልጅነት የለም። ለምን ሲሪየስ አትሆንም? ያስቃል። ይሄ የሚያስቅ ነገር አለ። የሚያስቅ ነገር አወራ። እንዴት ያስቅል? አይደለም ቁም ነገር የሚያስቅ ምናምን። እሺ አልቀልኩ እኮ። ግን ልጅቷ ማን ናት? መጀመሪያ ልጅቷን ፈለካትም አልፈለካትም ወሬው ከኛ በእናትሽ ንገረኝ። ቆይ ናቲ ቃል ግባልኝ ፕሊዝ። እሺ እገባልሃለሁ። ግን ልጅቷ ማን ናት? ልወቃት። ቤቲ ናት። ቤቴቷ? ቤቲ ናት። ቤቲ ፊዚክስ። ቤቲ ታቱ? ራሱ ማን አድርጎ ነው የሚያስበው? ጭንቅላት የመልክሽ ተገላቢጦሽ ነው እኮ ነው ያለኝ። እኔን እኮ ነው ያለኝ። ይሄ ማንም ብጣሻ በሴትነትሽ ነው የምታስብ ይበለኝ። የዚህ ሁሉ መንስኤ ያቺ ውሻ ነች። እኔ እኮ ከሚኪ ጋር ካፌ ያየኋቸው ሰዓት አልገባኝም። ለካ ለዚህ ነው እንዲህ እንዳዋረደችኝ ተማሪ ማለት ካላዋረድኳት እኔ ሜሪ አይደለሁም። ወይኔ ሀና፣ በህይወቴ እንደዛሬ የተዋረድኩበትን ቀን አላስታውሰውም። አንተ ድንግልናን የምትገፍላት ቤት እንኳን ከፈለገች አሁን ሄዳ መሳም ትችላለች። ዋናው ቁም ነገር እሱ ሳይሆን እነሱ እኛን ይስሙናል ወይ ነው። ፕሮፌሰር ብሌ የሚያደንቋት ቤቲ ማለት ቤትሽ ላይ ባለው ታቱ
ጓደኛህን ወድጄዋለሁ። አሁን ግን በጣም ይሰማኛል። ከጓደኞቼ በታች የሆንኩ ይመስለኛል። ሚኪ አይ አጎቴ እንደምን ነህ? ሰላም ነው? ጭራሽ በቃ ጥናቱን ትተህ ነጋዴ ሆንክ። ማዘርን ላግዛት ብዬ እኮ ነው። ብቻዋን አይደለች፣ ማን አላት? አረፍ በል አረፍ በል በቃ። እኔ ደግሞ ቆንጆ ምሳ ልጋብዝህ ነበር። ምን በማስመልከት? በፉክክር ስለተሸነፍኩ ልዩና ማረሳ ተማሪ ስለሆንክ። ምን ነው ግብዣዬ ያልተመቸም? ኧረ ተመችቶኛል አጎቴ። ግን ይሄ ግብዣ ለቤት የሚገባል እኮ። ውጤታችን እኩል አይደለም። እሷም በእኔ ውስጥ ልዩ ስፍራ አላት። ከፈለግ ሁለታችሁንም ልጋብዛችሁ እችላለሁ። ደስ ይለኛል። ምን ላምጣልህ? ሻይ ቡና? አይ ተው፣ ችግር የለም። በደረቁ ማልሽ ነው ማኪያቶ። ሃይ የሆነ ነገር ሲኖር ነው ተሰብስባችሁ የምትጠብቀው። የማን አሸነፈ? ምነው ሰላም አይደላችሁ እንዴ? እባክሽ ቁጭ በይ። ምን ሆናችሁ? ለምንድን ነው ስለ ጌሙ ለነሚኬ ነገርሻቸው? ስለቱ ጌም አታወናብጂ። ስለ ፉክክራችን ነው። ኧረ እኔ አልተናገርኩም እንዴ። እኔ ይሄንን ምን ብዬ ነው የምናገረው? አስመሳይ። አንቺ ካልነገርሻቸው ማን ሊነግራቸው ይችላል? ይሄን ሚስጥር ካላታችን ሌላ የሚያውቅ ሰው አለ? እኔ በአባቴ ስም እልላችኋለሁ። እኔ አልተናገርኩም። ለነገሩ ድሮም እንደምትቀኝብኝ አውቅ ነበር። ናቲ ከኔ ጋር ሲሆን ጥሩ ስሜት አይሰማሽም። እኛ ደግሞ ምንም ልረዳሽ አንችልም። እድልሽ ነው። ቆይ እኔ እንዴት እንደዚህ ያደርጋለሁ? የልብሽን አይቶ ነው ፊትሽ ላይ ጠባሳ ይጣለብሽ። አንድ ነገር ልንገርሽ፣ ከአራታቸውም ወንዶች መሀል አንድ ሰው እንኳን በእንጨት የሚነካሽ የለም። ከዚህ በኋላ አጠገባችን ብትደርሺ በአንድ ጎን የቀረውን ፊትሽን ነው ማመሳሰል። አሁን ተነሽ እና ውጪ። እጂ ትመስላለች። የልብሽን አይቶ ነው ፊትሽ ላይ ጠባሳ ይጣለብሽ። አንድ ነገር ልንገርሽ፣ ከአራታቸውም ወንዶች መሀል አንድ ሰው እንኳን በእንጨት የሚነካሽ የለም። ቤቲ ቤቲ፣ አንዴ ያናግሽ። እኔ ነው ሚኪ ሁሉንም ነገር ነግሮኛል። ስላፈቀርሽኝ በጣም ነው የማመሰግነው። እኔ ግን ጥያቄሽን አልተቀበልኩት። ሶሪ። ሚኪ እኛ እንደ ጨዋታ ነበር ያሰብነው። ለተፈጠረው ነገር ደግሞ አም ሶሪ። ጥፋትሽ ከገባሽ ጥሩ፣ ችግር የለውም። ኦኬ ይቅርታ ተቀብያለሁ። ቤቴን አይተሻታል? ነው አላየኋትም። በኋላ ሻይ ልንጠጣ እንችላለን? እደውልልሻለሁ።
ማማክርሽ ነገር አለ። አግብተሽ ታውቂያለሽ? ገጠር እያለሁ በልጅነት ተድሬ ነበር። ምን ነው ለምን ጠይቀኝ? ይኸውልሽ ጥሩዬ፣ አሁን እኔ እንደ ጓደኛ ነው ማማክርሽ። ሚስጥሬን ሁሉ አልደብቅሽ። ምን ነው ምን ሆነ? ምን ገጠመ? ለማንም አትናገሪ። ጊዮርጊስም እሺ፣ ምን መሰለሽ፣ እኔ ከሴት ማለት እኔ ከሴት ጋር ተኝቼ አላውቅም። ታዲያ ምን ችግር አለው? ገና ልጅ አይደለ እንዴ? ትደርስበታለህ። የት ሄድብሃል? ጥሩዬ፣ የኔ ጓደኞች እንዳለ እኮ ከሴት ጋር ተኝተዋል። የማያሳስብ ነው የሚያሳስብ። በኋላ እድሜ ልክህን ይሰለቻል አይደል እንዴ? ጥሩዬ፣ እኔ ግን ሴቶችን እፈራቸዋለሁ። መቼም ቢሆን አልቀርባቸውም። ታዲያ እኔ ምን ልርዳ? አቀላት እስካሁን አልደወለም። እሺ የግን እሱ ልጅ አፍቅራሽዋ? ምን ታውቂያለሽ? መበለጥ ምናምን እንደማልፈልግ። እኔ ግን ወድጄዋለሁ። አኒ ከምርሽ ነው? ከሱ ሌላ የማስበው ነገር የለም። ታውቂያለሽ? ኤቭሪቲንግ ነው ያስጠላኝ። ኤቭሪቲንግ እና ለወንድ እያለቃቀሽ ብቻ እንዳይሆን። ለወንድ ማላለቅስም። ይሁሉ የዛሽ ምናምን ስራ ነው። እስኪ ተለሳልሳ ገብታ እንዲጉርታለ እንዲህማ እንደተቃጠልኩሳ። ስራ ሳፍሯታል እንዴ ከትምህርት ቤት የቀረችው? ገና ደግሞ ከቤቷ እንዳትወጣ አደርጋታለሁ። አሁን እሱ ታልቅሽ። መታችኋል? አላየኋችሁም ነበር።
ምን ሆነ ነው ክላስ ያልገባው? እባክህ ትንሽ ላይብረሪ የምሰራው ነገር ነበር። አንተ ግን ማታ በዛ ጨለማ ጥለን ትሄዳለህ እንዴ? ፕሊዝ ስለ ማታ እናውራ። አንተ ደግሞ ከአንተ የማልጠብቀው የልጅ ስራ ነው የሰራው። ሶሪ ሚኪ፣ እኔ እኮ ያልጠበቅኩትን ነገር ስለነገርከኝ። ኤኒዌይስ ቤቲን አግኝቼ አዋርቻታለሁ። ምን አልካት? ምን አልካት? ምን እንድላት አስበህ ነበር? ጥያቄሽን ሰምቻለሁ ግን አልተቀበልኩትም ነው። ቆይ ማን በላት አለ? ያሟል ማን በላት አለ? ቆይ ምን እንድላት አስበህ ነበር? እሺ እንድላት እድለኛ ምትኖር ነው አለ። በጣም ነው ማዝነውሽ። ለኔ እቺን ጠባሳ ምናምን ትመኝልኛለህ? እባክህ እኮ እሷ ለአንተ እሷማ በጣም ትበዛብሃለች። እሺ ኧረ እባክህ። ቆይ አንተ ራስህን ምን አድርገህ ነው የምታስበው? ራስህ እንደ እንትን ኧረ እባክህ እንደ አዝናለሁ። እሺ በጣም ደደብ ጭንቅላት ነው ያለው። ምን ሆነሃል ሚኪ? ተረጋጋ እንጂ። ዛሬ ጤነኛ አይደለም እንደ ልጅ። ቆይ አንተም ቢሆን ኖሮ የጠየቀች እሺ ትላል ነበር? እባክህ ና ሚኪ ናቲ እንዴ ናቲ 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 አንተ ጋር ልነግርህ ፈልጌ ነበር። ኧረ በእናትሽ ሻና አንዴ አሁን ለሱ በቃ ለፈኔ የተደረገ ነገር ነበር አለፈ። እሺ ታዲያ ሌላ ምንድን ነው? ቆይ ሚኪ ለቤቲ ስላንተ አንድ ነገር ነግሯታል። ስለምን? የእርዳታ ተማሪ ስለሆንክ ምናምን። ምን? ለማንኛውም ዝም ብለን ጥርን ባታዘከርክ። አንቺ ግን እንዴት አወቅሽ? ወይኔ እንዳይነግረው ትንሽ ቆይተን እነግረዋለን። እሺ ንገሪኝ። አንቺ ግን እንዴት አወቅሽ? ባለፈው የትምህርት ቤት ሂሳብ ልከፍል ስል እናቴ የሆነ ፎርም ሲሞላየት ከዛ ካሸሩን ስጠይቀው ጉዱን አልነገረኝ መሰለሽ። የኔ ባቱኝ ቆጬ ነበር። ሚኪ ግን አንቺ እንደነገርሽው ካወቀ በእኔ እንከተለው። ስማ ለዛች ለጠባሳ ምን ብለህ ነው የነገርካት? ናት ምን ሆነህ? ዘራልኝ ወደዛ ምን ሆነሃል ይላል እንዴ ደግሞ? ናት ምን ሆነህ ነው የመጣው? ሄሎ ሄሎ ለፕሊስ ለሚኪ እንዳትነግረው እሺ? በእናትሽ እስኪ አንቺ ደግሞ ተይ። ሌላም ነገር ልነግርህ ነበር። ምን? ሌላም? አንተ ግን ቆይሽ ባለፈውም እንደዛ ስትናገረኝ ጓደኝነታችንን አክብሬ ነው ዝም ለምን እንደምታወራ ገብቶሃል? ዘራልኝ ወደዛ ናቲ ማን አልተመቸም እንዴ? ኧረ ተመችቶኛል፣ አመስግኛለሁ። ለዚህ ምን ማመስገን ያስፈልጋል? ለአንድ ጎበዝ ተማሪ ከዚህ የበለጠ ቢደረግለትም አይቆጨኝም። ምን ሆናል? ጋሼ እስቲ አንድ ጥያቄ ልጠይቅህ። ለምን ፊዚስት እንደሆን ፈለክ? ምንድነው በዚህ መቀጠል አልፈለክም? አይደለም፣ ከልጅነቴ ጀምሮ ለፊዚክስ ልዩ ትኩረት እንዲኖረኝ አድርገህ ነበር ያሳደግከኝ። ትዝ ይልሃል? ካላቅሜ እኮ ነበር አሳይመንቶች የምትሰጠኝ። አየህ፣ ሀገራችን ገና ታዳጊ ሀገር ናት። ለዚህም ነው ካሰብንበት ደረጃ ለማደግ እንድንችል በርካታ በተለያዩ ዘርፍ ውስጥ የተማረ ሰው ኃይል ያስፈልገናል።
ለዚህም ነው አንተንም በዚህ በፊዚክስ ሙያ ውስጥ ሁልጊዜ ማበረታታ ምገፋፋ ለሀገር አንድ አስተዋጽኦ እንድታደርግ ነው በዚህ ሙያ። ጋሺ አንድ የዋሸሁህ ነገር አለ። ውስጤ ተቀምጦ በጣም እየረበሸኝ ስለሆነ ነው። አሁን ግን የግዴታ መተንፈስ አለብኝ። ባለፈው የሰጠህንን አሳይመንት ሙሉን እኔ ብቻ የሰራሁት ቤቲ እንዳትሰራው ተዋውያዝ ነው። አውቃለሁ ስህተት ሰርቻለሁ፣ ግን ይሄን ያደረኩት ያንተ ብቸኛ ተማሪ መሆን ስለምፈልግ ነው። ያንተ ጀግና ተማሪ ግን ቤቲ ናት። ቢል ጋሺ ተቀየምከኝ? ምን ነው ምግባር ተመሳችሁ እንዴ? ቆንጆ አናግረኝ እንጂ ልትሄድ ሚኪ ምን ሆናል? ምንም አልሆንኩ። እነ ናቲስ አላየኋቸውም። እስካሁን እንደተቀያየማችሁ ነው እንዴ? እኔ ማንንም አልተቀየምኩም፣ ግን አሁን ብቻዬን ነው የምፈልገው። ቆይ ከትምህርት ቤት መቅረቱ አስቀይመዋል አይደል? ለምን ከጓደኞቿ ቤቷን አንጠይቅ? ቶ እንዲያውም እኔ ሂጄ እጠይቃቸዋለሁ። ጓደኛችሁ ምን ሆነ ከትምህርት ቤት የቀረችው? ጓደኞቿ ናቸው ያለ ማለት ፈልገናት ስለነበረ ነው። ሂድና በሬዲዮ አፋልጉ ማስታወቂያ ትፈልጋት ሂድ እዛ። ከሱ የፊዚክስ መጽሐፍ ተውሳ ነበረ። መጽሐፉ ደግሞ እዚህ ሀገር አይገኝም። እሱ ራሱ ከሰው ተውሶ ነው ያመጣው። አድራሻው ነው። ምን ያንተ ማትባል ሂድ ከዚህ አናቃት ማለት አይደል? ሂድ እዛ። ይኸውልህ እኔ ቤቷን ላሳየው እችላለሁ። ከክላስ ስንወጣ አናግረኝ ብላለች በለው። ጉታታ እስካሁን ተቀይማችሁናል? ምላሽ ባለፈው ሀፕን ባረገው ነገር እስካሁን ተቀይማችሁናል? አልተቀየምኩሽም። ደግሞ ይቅርታ ጠየቅሽኝ አይደል እንዴ? አይ ዝም ስትል ጊዜ ነው። ለቤት ያስካት መጽሐፍ የኛ ያህል ውድ ነው እንዴ? የምን መጽሐፍ? ምን መጽሐፍ አላስካት? ስጦታ እንጂ በወሰት የተሰጠዋት ነገር የለም። ስጦታም ሰጣጣችሁልኝ ስላቃጠረችልህ ነው? የምን ማቃጠር? እሷ ልጅ እንዴ ማስያዛችን የነገረቻችሁ? ታውቃለህ በጣም ነው በእኛ የምትቀነው። በዚህ የተነሳ ተጣልታችኋል ማለት ነው? ኦፍ ኮርስ እንደዚህ አይነት ጓደኛ ምን ያደርግልናል? ወሬውን እሷ አልነገረችኝም። ሜዳ ላይ ቁጭ ብላችሁ ስታወሩ ናሁም ከኋላችሁ ነበር። ይሄ ነው ቤታቸው? አዎ። ቴንክ ዩ። ከቸኮልሽ መሄድ ትችላለሽ። ኖ ለምን? መጽሐፍ ተቀብለሃል? ልመጣ እጠብቅሃለሁ። ጥሩ። በነገራችን ላይ ቤቲ በእናትህ ትቀና ከነበር ግን በጣም ተሳስታለች። ሰላም ነው? ቤቲ ትኖራለች? የለችም። ስልኳም አይሰራም። እንዴት ነው ላገኘት የምችለው? ይቅርታ።
አደራ ስመጣ በእጁ አሳትሽ። ቴንክ ዩ። የለችም። ከሰራተኛ አስፈልኛለሽ። ኖ ችግር የለውም። ቤቱን ካየሁት ራሴ ተመልሼ ወስደዋለሁ። ለአንድ መጽሐፍ ስትል እዚህ ድረስ ትንከራተት ነው? ኢትስ ኦኬ። ምልክት ስላስቀመጥኩላት እሷ ራሱ በሚመቻ ሰዓት ተቀብለኛለች። ሄሎ ሃይ ሪች፣ አንድ ጉድ ልንገርሽ። እሺ። ቤቲ ናቲን ጠይቃው ነበር። ማን ነገረሽ? ራሱ ነው። ቤቤ ማታ ስንገናኝ እናወራለን። ቻው። ኦኬ ባይ።
ናቲ በእውነት ስላንተ በሰማሁት ነገር በጣም ነው ፊል ያደረኩት። ታውቃለህ አንጀቴን ነው የበላኸው። ደግሞ ስለቀጣዩ ማሰብ ይኖርብሃል። ምን ማለትሽ ነው? ቤቲ በጣም ነው የምትወድህ። ሀና ያው ጀስት ለፈን ነው። እውነቱን ልንገርህ ቤቲ በስኮላር ወደ ውጭ ሄዶ አይቀርም። ስለዚህ ቻንስን ተጠቀምበት። እኔ ስላሳዘንከኝ እንጂ ካንተን ከቤቲ ሀና ትበልጥብኛለች። እና ምን ላድርግ? በጣም ጥሩ። ሁሉንም ነገር በሚስጥር እናያለን። የሚሻልህን አንተ ወስን። ደግሞ እርዳታ ተማሪ መሆኑን ያወቀችው ፎርሙን አይታ እንጂ ማንም ነግሯት አይደለም። ለአንተም ቤት የሚያዝና ወደ ውጭ መሄድ ይሻልሃል። አሁን ግን ዝም በል ኦኬ? ትንሽ አሞኝ ነበር። አሁን እንዴት ነሽ? አሁን ደህና ነኝ፣ ተሽሎኛል። ኦኬ፣ ለዛሬ ይበቃናል። በጣም አዝናለሁ። ባለፈው የሰራችሁትን አሳይመንት አልወስደውም። ሌላ አዲስ አሳይመንት ሰጣችኋለሁ። ምን አባቱ ነው ከዚህ መናጢ ጋር የሚሰራው? ቆይ መጣው ላሳፍራቸው። ዋው ስታስቀኝ። መጽሐፉን ሰጪኝ፣ እየጠበቀኝ ነው። እኔ አይ አጣጥስሽን ታዩ የሆነ ድሮም ትስታ ነገር ነው ልጁ። ሜሪ ጦሽለት እኮ ነው። ታምኛለሽ? አፍቅሬያለሁ። what ሚኪ ይሄው ምንድነው? ስጭብ ላይ ነው አይሮን ነው አጠገቤ እንዳይደርስ ምናምን ባክቶ ያስጨንቃል እንዴ? ፍቅሯን ተቀበልክ? ሀና መሰለሽ? እሷ እኮ ማለት በድህነት ከጓደኛ ጋር ስታላግጥ ነበረች። ወረኛ አንቺ ራስሽ አይደለሽ? ምን ማለት ራሄል ናት አይነገረችህ? ቤቲ ኧረ እባክሽ ግቢ፣ በጣም ፈልጌሽ ነው። ባለፈው ስላስቀየምኩሽ በጣም ይቅርታ።
ደሞ ልጅ አይደለም አንቺም ምንም ችግር የለውም። አሁን ለምንድን ነው የፈለግሽ? አንደኛ ሰው ይልሽ ነው። ሌላው ሀናን ታውቂያታለሽ። ከናቲ ጋር እንዳታጣላችሁ መጠንቀቅ አለብሽ። እዚህ ጋር አውርጂኝ። ወደ ቤትሽ አይደል እንዴ የምትሄጂው? ወደ ቤቴ አይደለም የምሄደው። ቤቲ እኔ ላንቺ ብዬ ነው። ሚኪስ ላንቺ ጥሩ ነገር ስለነገረኝ ባለፈው ስላስቀየምሽ ከዚህ በኋላ እንዳታሳዝኝኝ ብዬ እንጂ። ቴንክ ዩ። ሌላው ካሁን በኋላ ከሚኪ ጋር ባላያችሁ በጣም ደስ ይለኛል። ሚኪ በጣም ይሉንታ ስለሚያጠቃው ቢመጣም ትቀናብኛለሽ ብለሽ ታስቢያለሽ እንዴ? እኔ ለራስሽ ብዬ ነው። ልጁን በጣም ስላሳዘንሽው ደግሞ ሰው ሲያዝንልሽ ለሞራልሽም ጥሩ አይደለም። አባይ በጣም አስጠላለሁ አይደል? ቤቲ አባ አንተ ብቻ ነው የምትወደኝ። ሌላም ሰው ወድሻለሁ ቢለኝ ልመን የእውነት እወደዳለሁ? የኔ ማር በጣም ውብ ነሽ። የሰው ልጅ ውበት ከቆዳ ንጣትና ጥቁር ባሻገር ነው ልጄ። አንቺ ከተራ የቆዳ ውበት ያለፈ እጅግ ጥቂት ሰዎች ብቻ የታደሉት ልጅ ውበት አለሽ። ናቲ ሀና በቃ እኔና አንቺ እኮ ደግሞ እንደምትወደኝም አውቃለሁ። አንቺ አሁንም ጉራሽን አልተሽ? ኖ አይደለም። እኔም አፈቅርሃለሁ። ምን? አንድ ነገር ላሳይ እፈልጋለሁ ናቲ። ኧረ ና በላትሽ። ቤቲ አባትሽ ይፈልጉሻል። ወይኔ ጉዴ! ማታ አስጨንቂ። የቱ ጋር ነው? ቤቲ ቆይ ቤቲ ቆይ ምን መሰለሽ አንተ አይደለም ቀድሞውኑ ነው እኔን ጥፋተኛ። ነው ቤቲ ተሳስተሻል። ተሳስተሻል? እንደለማመጥሽ ትፈልጊያለሽ? ገደል ግቢሽ። ፕሊስ ትንሽ ታዋሪኝ። አንተ ደግሞ ምን ቀረ? የሰጠኝን ስጦታ ሳይቀር ወስዳለህ። እኔ በፍጹም መጽሐፍ እንድትመልሽልኝ አላልኳትም። እመኚኝ፣ ቤትሽን እንድታሳይኝ ናሆም የሰጠው ምክንያት ነው። እሷን ግን ታውቂያታለሽ።
ለክፋቷ ተጠቀመችበት። ሰሞኑን ጥሩ ኮንዲሽን ላይ እንዳልሆንሽ ይገባኛል። ተጎርተሻል። ምናልባት ጥፋቱ የኔ ከመሰለሽ ይቅርታ። አንድ እውነት ልንገርሽ ግን ቤቲ፣ አንቺ ከእናቴ እኩል የማከብርሽ ሴት ነሽ። ለአንቺ ይህንን መጽሐፍ እንደ ስጦታ መስጠት ምንሽም አይደል። ብችል ሌላም በሰጠውሽ። ጥሩ ጭንቅላት አለሽ፣ አድንቄሻለሁ። ግን በእኔ ምክንያት ትምህርትሽን አትሊስት ይህን ተቀበይኝ። ያንቺ ነው። ቴንክ ዩ ሚኪ። ሚኪ ውድ ወላጆች፣ ተማሪዎች፣ ዛሬ ከኛ መሃል ወደ ኦክስፎርድ ዩኒቨርሲቲ የሚሄዱትን ተማሪዎች ለማወቅ ነው እዚህ የተሰበሰብነው። ያው እንግዲህ ቃል በተገባልን መሰረት 2 ተማሪዎች ስኮላሩን አግኝተዋል። በከፍተኛ ብቃት ከፊዚክስ ዲፓርትመንት ቤተልሔም ታጠቅ ወደ መድረክ። ሁለተኛው ተማሪ ናሆም አድነው ከኢንጂነሪንግ። አንተም እኮ ስኮላሩን ማግኘት ነበረብህ። የሰው ልጅ የተመኘውን ሁሉ አያገኝም። ስኮላሩን አጣው፣ አንቺን ግን አገኘው። ከስኮላሮች ሁሉ የምትበልጪው